ባለንበት ሰዓት ስንት ብር ይዘን ብንመጣ እንዲሁም ደግሞ ስንት ብር ሱቅ መክፈት እንዲሁም ደግሞ ለስራ መክፈት ላይ ያሰብ ስንት ብር ይበቃናል ብላችሁ ለጠየቃችሁ ጥያቄ ጥያቄያችሁን ለመመለስ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ሰሞኑን ጠፍቻለሁ ማለት ነው። ያው የጠፋሁበት ምክንያት ይሄ ነው ብዬ ባልላችሁም ቢዚ ሁኜ ነው። ያው እንግዲህ አራስም አይደለሁም። ያው አልሐምዱሊላህ ያው ከአራስ እንኳ ወጥቻለሁኝ እንዳላህ ፈቃድ አልሐምዱሊላህ ረብል ዓለሚን። ይኸው የሚጣይ ዛሬ ልክ 3 ወሯ ሆነ ማለት ነው ከተወለደች ወደዚች ምድር ከተቀላቀለች 3 ወር ሆናት ማለት ነው። ሚጣ አልሐምዱሊላህ አላህ ሱብሓነሁ ወተዓላ ለሁላችሁም የኔን ደስታ ለሁላችሁም የኔን በቃ የኔ የተደሰትኩበትን ሁሉ ለእናንተም አላህ ይወፍቃችሁ። ውድ ቤተሰቦች ምንጊዜው ነው የምመኝላችሁ ልጅ የሚያስባችሁ በቃ የነያችሁን የቀልባችሁን ሁሉ አላህ ምኞታችሁን ያድርግላችሁ። እኔ እውነት ለመናገር የተመኘሁትን በቃ ምንም እንትን ሳይል አድርጎልኛል አልሐምዱሊላህ። ውድ ቤተሰቦቼ እናንተም ያሟላላችሁ እያልኩ ማለት ነው። እንግዲህ የጠፋሁበት ምክንያት ይሄ ነው ብዬ ባልላችሁም ያው ቢዚ ስለሆንኩ ነው። ሰውም ስለሚመጣብኝ ምን በቃ ከስራም ጋር ቢዚ ስለሆንኩ ኢንሻአላህ ካሁን በኋላ አልጠፋም አለሁ ለማለት ያክል ነው ማለት ነው። እንግዲህ ውድ ቤተሰቦቼ ኮሜንት ላይ እንግዲህ ብዙ ልጆች ቪዲዮ ስሪልኝ ስለ ምን ያዋጣል ስለ ስራ ምናምን ብላችሁኛል ማለት ነው። ኢንሻአላህ እሱንም ቪዲዮ እሰራላችኋለሁኝ። እንግዲህ ዛሬ የመጣሁት ስራ ብላችሁ ነው። እንዲሁም ደግሞ ሚጣን እንዴት ነው የወለዳችሁ? ለምሳሌ ልምዱ ያላችሁ ልጅ ወልዳችሁ ያሳደጋችሁ እንዴት ነው? ስለ እናትነት እንዴት ነው? እውነት ለመናገር እናትነት በጣም ደስ ይላል። ትልቅ እንጃ ደስታ ነው። በጣም ቻሌንጅ አለው። ደስታም ነው በጣም ከምንም በላይ አልሐምዱሊላህ። እንደገና ለመኖር እንደገና በቃ ኑሮን ትጓጓላችሁና ልጅ ስትወልዱ ይብለጥ ስትወልዱ ነውና የምታውቁት። አላህ ይወፍቃችሁ ነው የምለው ማለት ነው። እንግዲህ የሚጣዬ እንደነገርኳችሁ ማዒዳ ነው ስሟ ማለት ነው። ልጄ የኤድ ቀን እንደወለድኩ ነግሬያችኋለሁኝ። የኤድ ቀን ነው የወለድኩትኝ ልክ ዛሬ 3 ወሯ ማለት ነው። አልሐምዱሊላህ ረብል ዓለሚን እና እናቴ ታልታዘለች አለች ማለት እንግዲህ ታውቃላችሁ፣ አረብ ሀገር ማዘል የለም እንደዚህ የለም። እና እኔ ደግሞ በጣም ግራ ገባኝ። ብዙዎቹ እንዳታሳዝኝ ምናምን እናቴ እንኳን አይደለም አሁን 2 ወር ከምናምን ሆኗት አይደለም ልክ በ40 ቀኗ ራሱ ክትባት የ40 ቀን ክትባት ስትሄጂ ራሱ አዝለሻት ነው የምትሄጂው እያለች ላይ ነበር። እና እንደውም ለምን አዝለሻት ክትባት አልሄድሽም እያለችኝ ተቆጥታኝ ነበር። እንዴት ነው የምትታዘለው ምናምን እያልኩላት ነበር። አሁን ካልታዘለ ብላ እናቴ ማለት ነው። ኢላፍ እንግዲህ አዝላት ቪዲዮውን ቀንጨብ አድርጌ አስገብቼላችኋለሁ ማለት ነው። ኢንሻአላህ ሚጣንም አስተዋውቃችኋለሁ ማለት ነው። ኢንሻአላህ ትተዋውቋታላችሁ ሚጣዬን ማዒዳን ማለት ነው። ውድ ቤተሰቦቼ ያው እንግዲህ ከአሁን በኋላ አንጠፋም። ሁላችንም ራቢም አጥፋም ኢላፍም ብዙ ተቀባይነት አግኝተዋል። ኢንሻአላህ እንመጣለን በሰፊው ማለት ነው። ብዙ ስራዎችን ይዘን እንመጣለን። እኔም ኢንሻአላህ ያው ቤትን ሰው ስላለኝ ያው ልጅቷም ስላለችኝ አጋዤ ስላለኝ እሷም ሚጣን ትይዝልኛለች። እኔ የምትፈልጉትን መልእክትም ካላችሁ ለቤተሰቦቻችሁ ሰርፕራይዝ ማድረግ እንዲሁም ደግሞ የምትፈልጉትን ጥያቄ ካላችሁ ጥያቄያችሁን ለመመለስ ፈቃደኛ ነኝ ማለት ነው። ግን የሆነ ኮሜንት ላይ በአሁኑ ሰዓት ስንት ብር ሱቅ ለመክፈት እንዲሁም ደግሞ ሸቀጣ ሸቀጥ ለመክፈት ስንት ብር ይበቃል ብላችሁ ለጠየቀችኝ እህቴ ወይም ወንድ መሰለኝ ያው ልመልስ ብዬ ነው። በነገራችን ላይ ይሄ ኮሜንት በጣም ተደጋግሟል፣ በጣም ማለት ነው። እንግዲህ እውነት ለመናገር ሸቀጣ ሸቀጥ ለመክፈት በትንሽ ብር መክፈት ትችላላችሁ። ግን እንደ እቃችሁ እንደ ሁኔታው ነው ማለት ነው። በ200 ሺህ ብር በ150 ሺህ ብር
ዝንጥ ያለ ሱቅ ሸቀጣ ሸቀጥ መክፈት ትችላላችሁ። ይሄን ነግራችኋለሁ። ሸቀጣ ሸቀጥ ደግሞ በአንድ ጊዜ ሳይሆን የሚደረገው እየሸጣችሁ እየሞላችሁ እየጨመራችሁ ነው እንጂ በአንድ ጊዜ ይሙላ አይባልም ማለት ነው። ስለዚህ 150 ሺህ ብር ተነሳሽነት በ150 ሺህ ብር ተነሳሽነት አድርጋችሁ ያኔ እየሰራችሁ ያንን እየጨመራችሁ በ150 ሺህ ብር ፏ ያለ ሱቅ ፏ ያለ በጋራ ማለት ነው ትከፍታላችሁ። እኔ አሁን ለምሳሌ ባለፈው ነግራችኋለሁኝ። ያው እኔ ነፍሰ ጡር እንደሆንኩኝ እቤት ከምቀመጥ ራሴን ቢዚ ለማድረግ እቤት ተቀምጬ ምንም ፋይዳ የለውም እኔም እንድንቀሳቀስ እኔም ደግሞ ራሴን ቢዚ እንዲያደርግ ብዬ ነው እንግዲህ ይችን ሱቅ የከፈትኩት ማለት ነው እዚሁ ግቢ እና ስለ ሱቁ ሁኔታ ነግሬያችኋለሁ። ስንት ብር እንደሚፈጅ ምን እንደሚያስፈልግ ከስንት ብር ተነስታችሁ እንደምትሰሩ ነግሬያችኋለሁ። አሁንም ደግሞ ይብለጥ ንገሪ ካላችሁ ደግሞ ሁሉንም በዝርዝር አስረዳችኋለሁ ነግራችኋለሁ ማለት ነው። ነገር ግን አንድን ነገር ለመስራት ካስባችሁ ከትንሽ ጀምራችሁ ትልቅ ደረጃ መድረስ ነው እንጂ ትልቅ ያኔ እቃውንም ባንድ አድርጋችሁ የሆነ እንትን ማለት የለባችሁም። የሆነ ነገር ስትከፍቱ ወይም የሆነ ነገር ለመስራት ስታስቡ ከትንሽ ተነስቶ ነው ወደ ትልቅ ደረጃ የሚደረሰው እና ስለዚህ ሁሉንም ነገር በሂደት ትደርሱበታላችሁ እና ቢያንስ ተነሳሽነት 150 ሺህ ብር ቢኖራችሁ በ150 ሺህ ብር ዘና ብላችሁ ጥሩ በጋራት መክፈት ትችላላችሁ። በእርግጥ አሁን ላይ ሁሉም ነገር ጨምሯል። ግን ይሄን ሰሞን ትንሽ ይሄንን 3 ቀን 4 ቀን ትንሽ እየቀነሰ መጥቷል። ባለፈው ግን የሆነ ሰዓት ላይ በቤንዚን ይቅርታ ቤንዚን ጨምሯል በመባል በጣም የከዘኑት ይሄ ጥራጥሬ ክኮች ምናምን በጣም ጨምረው ነበር ማለት ነው። በጣም አሁን ግን የስኳር ክክ በቃ ሁሉም ነገር ጨምሮ ነበር። አሁን አልሐምዱሊላህ የተወሰነ ከበፊቱ ያኔ የሆነ መሃል ላይ በጣም ጨምሮ ነበር። ከዛ የተወሰነ ፓርት ላይ ትንሽ ቀንሷል። ያን ያክል ባይገነንም ማለት ነው። ነገር ግን ይህን ስራችሁ ደግሞ ሁሉም ኑሮ ውድነት የለም እያልኳችሁ አይደለም። ኑሮ ውድነት የለም እያልኳችሁ ሳይሆን ያኔ ሁሉም ነገር እንደ ቀድሩ በቃ እንደ እንትኑ መስራት ትችላላችሁ። ገባችሁ? ስለዚህ አትጨናነቁ። ሀገር ገብታችሁ ሀገር መጥቼ ይህን እሰራለሁኝ ይሄ አላማ አለኝ ብላችሁ የምታስቡት ስራ ካለ መስራት ትችላላችሁ። ግን እስከ መቼ በአረብ ሀገር እስከ መቼ በሰው ቤት? በቃ ለራሳችሁም ህይወት ይቀጥላል። ራሳችሁን መተካት እኔ ይችን ነገር በጣም እናንተም ሳትሉኝ አትቀሩም። በጣም ደጋገምሻት በጣም ሳትሉኝ አትቀሩም። አሁንም ደጋግመዋለሁ እውነቴን ነው የምላችሁ። ምክንያቱም ራስን ለመቀየር ራስን እንትን ማለት በሀገርም ደስ ይላል። በእርግጥ ሀገር ኑሮ ውድነት ይሏችኋል፣ ሰላም የለም ይሏችኋል፣ በሰላም ወጥቶ መግባት የለም ይሏችኋል። ያ እንዳለ ሆኖ ግን ማንኛውም ሰው ደግሞ እየኖረ ነው። ማንኛውም ሰው ቤተሰቦቻችንም ሆነ በአቅራቢያችንም ጓደኞቻችንም እኛም ይኸው እየኖር ነው እና ነገሮችን ሁሉ እንትን አትበሉት ማለት ነገሮችን ሁሉ በቃ ራሳችሁን አትጨናነቁ። ለመኖር ካሰባችሁ ራሴን እቀይራለሁኝ ራሴን እንትን እላለሁ ብላችሁ ካሰባችሁ የማይደረስበት ነገር የለምና ራሳችሁን ለመቀየር እንዲሁም ደግሞ ራሳችሁን ለመተካት ካሰባችሁ ሁሉን ነገር ያሳለፍነው እንደዛ እንደመጣንበት ወይም ደግሞ እዛ እንደ አረብ ሀገር እንዳለ ነው እዚህ ይሆናል ማለት አይደለም። ብዙ ነገሮች ሊቀያየሩብን ይችላሉ። ከአየሩ ጀምሮ ከኑሮ ከስራው ከብዙ ነገር በጣም ልዩነት ሊኖረው ይችላል። ነገር ግን ያ ማለት ደግሞ ምንም ማለት አይደለም። ለሰው ልጅ ዋናው ጤና ነው። ለሰው ልጅ ዋናው አፍያ ነው። ለሰው ልጅ የቤተሰብ ጤና የእናንተ ጤና የሙሉ በቃ የአቅራቢያ በቤተሰብ የዘመድ አዝማድ ጤና ይበልጥ ደግሞ የቤተሰቦቻችሁ የእናት አባት የእህት ወንድሞቻችሁ ጤና አፍያ ሲኖር ደግሞ እናንተ ይብለጥ ደስተኛ ትሆናላችሁና ዋናው እሱ የሚሆነው ደግሞ እናንተ በቃ ሰላም ስትሆኑ ነውና ራሳችሁን አታጨናንቁ ነው የምለው ማለት ነው። ውድ ቤተሰቦቼ እንግዲህ አረብ ሀገር ሁናችሁ ብዙዎቻችን አረብ ሀገር ሁነን ነገሮችን ሁሉ ሂሳብ ስንሰራ ነገሮችን ሁሉ እንዲህ ስንል ምንም አይገባንም ነበረ። በእርግጥ ማንኛውም ሰው ሀገር ሲመጣ ማንኛውም ሰው ከዛ ከነበርንበት
እንትን ስንነው ሁሉን ነገር የሚገባን የገንዘብ ምንነት የብዙ ነገሮችን እንትኑን ማለት ነው ጥቅምና ጉዳቱን የምናውቀው እዛ ቦታ ላይ ስንደርስ ነው። ገባችሁ? ስለዚህ ማንኛውም ነገር በልክ ማንኛውም ነገር እኔ ገና ለገና አረብ ሀገር ነን ብላችሁ ብራችሁን አታባክኑ። አረብ ሀገር ነኝ ብላችሁ ስራዎቻችሁን በቃ ያኔ ይሄ ለገሌ ነው ይሄ እንዲህ ነው ይሄ እንዲህ ነው እያላችሁ ባታባክኑ። ሁሉም ነገር በቁጥብና ሁሉም ነገር በገደብ ቢሆን ነው የምመርጠው ማለት ነው። ይህን ስላችሁ ለቤተሰብ አታድርጉ። ይህን ስላችሁ በቃ ለእናንተ ለሆነ ሰው አታድርጉ ሳይሆን በመጠን አታድርጉ ሳይሆን በገደብ ቢሆን ይብለጥ ደስ ይላልና እባካችሁ ከዚህ ብትቆጠቡ ባይ ነኝ ማለት ነው። እንግዲህ ብዙዎቻችሁም ደግሞ አላችሁ ለቤተሰብ እንኖራለን ለቤተሰብ ደስተኛ ካልሆነ እኛ ደስተኛ እንዴት እንሆናለን? በርግጥ ልክ ናችሁ። ማንኛችንም ስንኖር በአረብ ሀገር 10 ምናምን አመት 8 አመት 3 አመት 4 አመት ማንኛውም ሰዓት አመት ስንኖር ለቤተሰብ ነው የምንኖረው። ሴት ልጅ አረብ ሀገር ያለች እህት ለቤተሰብ ነው የምትኖረው እንጂ አንድ ቀን ስለራሷ ኑሮ አታውቅም እውነት ለመናገር። ነገር ግን ያም ሆኖ ሳለ ደግሞ የራሷን ነገ እኔ ምን ይደርስብኛል ነገ ጧት እኔ ምን ያጋጥመኛል ብላ ነገሮችን ሁሉ አስተንትና ማየት አለባት ብዬ አስባለሁ። ገባችሁ? ነገሮች ሁሉ በተቀያየሩ ቁጥር ነገሮች ሁሉ እንትን ባሉ ቁጥር ለእሷም ትልቅ ቻሌንጅ እና ትልቅ አደጋ ይደርስባታል። ስለዚህ ራሳችሁን እንዲሁም ደግሞ ከራሳችሁ ጋር ሆናችሁ ራሳችሁን እንትን ለማለት ሞክሩ ነው የምለው። ገንዘብ ይመጣል ይሄዳል የሚባል ነገር አለ። እውነት ነው። ገንዘብ ይመጣል ይሄዳል። ዋናው የሰው ልጅ ጤንነት ነው አፍያነት ነው። ቢሆንም ግን ደግሞ ያ ገንዘብና ያ ነገር በአግባብ ሲሆን ማንኛውም ነገር በአግባብ ካላደረግነው ነገሮች ሁሉ ከባድ ነው የሚሆኑት። ስለዚህ ውድ ቤተሰቦቻችን ያው እንግዲህ እየደከመኝ ነው። ረዘም ያለ ወሬ ሳወራ ድክም እያለኝ ነው። እና በነገራችን ላይ የሰራሁት ቪዲዮ ድምፁ አይሰማ ብሎ ከካሜራ ጀርባ ሆኜ ነው የማወራችሁ ማለት ነው። ድምፁ አይሰማም። ስለዚህ ውድ ቤተሰቦቼ ነገሮችን ሁሉ አስተንትነን ነገሮችን ሁሉ በገደብና በአግባብ ብናደርገው ባይ ነኝ ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ያው ብዙዎቻችሁ በጥያቄያችሁ መሰረት ኮሜንት ላይ ጥያቄያችሁን አስቀምጡልኝ። የፈለጋችሁትን ጥያቄ እንዲሁም ደግሞ መልእክትም ካለ ለማድረስ ዝግጁ ነኝ። ያው እንግዲህ አልሐምዱሊላህ በእናንተ ጸሎትና ዱዓ በሰላም ለሁለት ሆኜ ደስታዬን አበስሬያችሁ ይኸው ደግሞ ዛሬ ነው በእናንተ ፊት ደግሞ በዚህ መጥቻለሁ። ስለዚህ አበረታቱኝ። እኔ ለእኔ ብርታት እናንተ ናችሁ፣ ለእኔ ሁሉ ነገር እናንተ ናችሁና እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። አሁንም እገዛችሁ ብርታታችሁ እንዲሁም ደግሞ ሁሉ ነገራችሁ አይለየኝ ነው የምለው። ውድ ቤተሰቦቼ በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።